አባቴ አለክ እንዴት ነህ? እዚህ ነህ? እንዴት ነህ? ሰላም ነው? እንዴት ነህ? አሁንም አለክ? ሁሉ ሰላም? ቁጭ ብለን ትንሽ እናውራ። ናዝች ገስት ቁጭ ነው። ፋዘር ሰማዘር አሉ? ማን ነው ስምክ? ድምፅን ጨመር አድርግልኝ። ሀብቴ። ኦኬ። ቤተሰቦች የት ናቸው? አዲስ ዘመን። አዎ፣ ወደዛ ናቸው። እዚህ ከማን ጋር ነው የምትኖረው? እዚህ ከማን ጋር ነው የምትኖረው? የት አካባቢ የት ነው የምታድር? ቤት እዚህ በረንዳ ምናምን ነገር ጎዳና አካባቢ ጓደኛ ማለት። ኦኬ። በረንዳ ጎዳና ነው የምታድረው? እግዚአብሔር ድምጽክ በጣም ትንሽ ነው። ጨመር አድርገው እስኪ። ጎዳና ነው ማር ጎዳና። አይዞክ። ስንት አመት ነው? 17 አሁን ወደ 18 አይደለ? ብዙ ቆየክ ጎዳና ከወጣክ እንደዚህ? 5 አመት ጎዳና ላይ? የ12 አመት የወጣው ተሳን ነው የወጣሁት ከቤት። ምን ሆነክ ነው የወጣው? እኔ ዝም ብዬ አይደለ? ሰዎች ምናምን ነገር እንደዚህ ነው ሳይሆን እንደየ ነው የወጣሁት አይደለ? አሁን ምን ላድርግልህ? አንተ አሁን ምንድነው የምትፈልገው ነገር አለ? ደስ ያለን ዛሬ ከኔ ጋር ትውላለህ? እንሂድና ዛሬ ከኔ ጋር ትውልና ከዛ ያለውን ነገር እናወራለን። እሺ እሺ፣ ከኔ ጋር እንሂድ። ስራ ምናምን ቢገኝ ትሰራለህ አይደለ? ስራ ቢገኝ ትሰራለህ በደንብ። አይዞህ እሺ፣ እግዚአብሔር ያውቃል። እሺ፣ ዛሬ ፈታ ብለን አብረን እንውላለን። ከዛ ያለውን ነገር ደግሞ እግዚአብሔር ያውቃል። እሺ፣ ያዘኝ እሺ። ኤላ ብራዘር ወንድሜ እንዴት ነህ? የኔ አባት እንዴት ነህ? አማን ነው? እንዴት ናችሁ? ናግባ እቺን ቀሽት የሆነች ልጅ እንዴት ታሳምሪያታለሽ? በእናትሽ ተዋወቀው። ሀብቴ ይባላል። ኤላ ፋሽን ይባላል። እስቲ ለሱ የሚሆን አሪፍ አሪፍ የምትላቸውን አንዳንድ እስቲ አዘንጥልኝ። እስቲ አሪፍ አሪፍ የሆኑ እቃዎችን ስጥልኝ። እሺ፣ አለ ቆንጆ እቃ እንትን ለአዘጋጅልንና በፊት ሻወር እንሄዳለን። ፈታ ብሎ ምናምን ሻወር ወስደን ከዛ ዘንጥ ይወጣል። አሁን ለሱ የሚሆነውን ምረጥ። ራስህ ትመርጣለህ። ምረጥ። ምን ይሻላል? ሱሪ ይሻላል። እሺ፣ ሌላስ? ከላይስ? ከላይ ሸሚዝም አለ፣ ቆንጆ ሸሚዞችም አሉ። ጫማም ደግሞ አሪፍ አሪፍ ጫማ አለ። የምትወደው አይነት ጫማ ምረጥ። እነዚህ እንዴት አያቸው? አሁን በቲሸርት አድርጎ ቀለል ያለ አለባበስ። ምንድነው እሱ ያስከው? ምንድነው የምትለብሰው ነው? አይ አትጣለው፣ አትጣለው። ይቀመጥልሽ፣ ይቀመጥላል። ችግር የለውም። አዎ፣ አሁን ምረጥለት። ቲሸርት ምናምን በፊት በመያዣ አድርግለት። ይሄን ወደድከው? ወደድከው? በእውነት ቲሸርት ከስር እንጨምርለትና ሳስ ያለ ቲሸርት ከስር አድርገን ይሄን ብቻው። ከዛ ጫማ ደግሞ ትመርጠና ቆንጆ ጫማ ትመርጣለህ። እሺ፣ ይሄኛውን እንዴት አየው? እቺ በቃ ራሳችሁ ሙሉ ነው ተመችተኛለሽ። አሪፍ ናት። እቺ አሪፍ ናት። ቲሸርትም ይሰጣል። እሺ፣ ቲሸርትም። ጫማ ምረጥ። ጫማ ምን አይነት ነው የምትወደው? እዚህ አይነት። እሺ፣ የትኛ? እነዚህ ይሻላል። ከፈለክ ደግሞ አሁን የወቅቱ ፋሽን ደግሞ ኤርፎርስ ነው። ከፈለክ ደግሞ ኤርፎርስም በጣም ያምራል። ካንተ ቁመትም ስላለህ ደግሞ ኤርፎርስ ፍላት አሪፍ እቺ ነው ይሻላል ነው። ይሄ የትኛው ምረጥ አንተ ራስህ። ከነ ሱሪም አድርገህ ሱሩንም ይመርጥና ከሱሩ ጋር የሚሄደውን ጫማ ደግሞ ተመርጣሽ። እስቲ አንድ ላይ አድርግለት። ሱሪ እስቲ ያውጣለት። ቆይ ሱሪ ይጣል። ሱሪ ምረጭ። ሱሪ ደብዘዝ ያለ ነገር አይሻሉ? ማለት ግን ጠቆር ያለ ነገር ቢሆን አሪፍ። ከሱ ጋር እንዳታቆሽሽ። አራራ ከሱ ጋር አታቆሽሽ። እንደዚህ ጠቆር ያለ ሱሪ ቢሆን የሚያምር ይመስላል። እና በዚህ ጋር አንተ ፊትን ወደዚህ ዞርና እንደሱ ሆነ። እሺ፣ አታቆሽሽማ። እሺ፣ ይሄን እንዴት አየኸው? ሱሪ እቺ ትሁን። እሺ፣ አንድ ሱሪ። እሺ፣ ተመችታለች። እሺ፣ ሌላስ? ቲሸርትስ? ቲሸርት ጠቆር ያለ እናድርገው።
ጥቁር ቲሸርት እናደርግለታለን። ሸሚዙ ፈካ ያለ ሸሚዝ ስለሆነ ከስር ጥቁር ቲሸርት ቢያደርግ የበለጠ ያምራል። ያ አይደለ? ያምራል። ጥቁር ቲሸርት አድርጎ እቺኛውን ሸሚዝ ከላይ ይደርባታል። ዋው አሪፍ ታምራለች። እቺ ከሆነች ግን አየር ፎርስ ይሻለዋል። ጫማ ደግሞ ይሄ አይሻልህም? አዎ ይሄ ጥቁር ስለሆነ ከነጭ ጋር ያምራል። ይሄ ይሁን። አዎ ደስ ይላል። አዎ ማርያም አርሴማን እንዳንቺው ስለሆነ አርሴማን ብሏል። ብራቮ ስለመረጥክ በቃ እሱን ይሄን ጫማ አድርግለት። እሺ እንትን ላይ ይሄንን ሱሪ ይሄንን አንድ ላይ አድርግልን። እሺ ወደድከው? በእውነት ይሄንን በመያዣ ላይ ሁሉንም አድርግልንና እሺ ከዛ ሻወር ሄደን ዘንጠ ትወጣለህ ማለት ነው። ደስ ብሎታል በጣም ወዳቸዋል። አዎ ወድጄዋለሁ። እናቴ ወደሃል? አዎ እሺ አንድ ላይ አድርግልን። እሺ ሌላ ፋሽን እናመሰግናለን። አራብሽ ከዚህ እግረን አውጣ ጫማ ከዚህ ሰብ yes ጫማ ልንቀይር ነው። አሪፍ ጫማ አይደለ? ጫማዋ ግን ያበደች ናት። ከቤት ከወጣው ስንት አመት ሆነኝ ነው ያልከኝ? 5 አመት። እናትና አባት ካሁን ጎዳና እንዳልክ ያውቃሉ? አያውቁም? ኧረ ተው። ወይኔ እስቲ ልክ ነህ። አዎ ልክ ነህ። እስቲ ቀስ yes አሪፍ ናት አይደል? ተመቸችሽ? እናትህን አግኝታት አታውቅም? ኧረ በጭራሽ 5 አመት ሙሉ ትምህርት ተምረሃል? እዚህ አይ ጠቅላላ ትምህርት ጀምረ ነበር አገር ቤት? እዛ እስከ ስንት ተምረሃል? እስከ 4 ተምረሃል? ኦኬ አይዞክ እኛ የቻልነውን እያደረግን ነው። ሁሉም ያግዛል። እሺ አይዞክ የኔ አባት። ያንተን ህይወት መቀየር ለአንድ ሰው ከባድ ሊሆን ይችላል፣ ግን ሁሉም ሰው ከተባበረ አይዞክ። እሺ ከጎዳና ወጥተህ የተሻለ ቤት ተከራይተህ ስራ ጀምረህ ትኖራለህ። እሺ ገና 17 አመትክ ነው። ሁሉም ነገር ያልፋል። እሺ የኔ አባት ሁሉም ሰው ያግዛል። ኧረ በጣም ነው። ችግር የለውም አባቴ፣ ችግር የለውም የኔ አባት። አርሴማን እያልኩ ችግር የለውም አባት። የምትወዳት አርሴማ ታግዛለች። እሺ እስቲ ተመቸችክ? አሪፍ ሆነች። እሺ እቺንም አድርጋት እስኪ። yes አሁን ባላ አይደል? አዎ በጣም አማረብክ? አዎ በእውነት አርሴማ በጣም ነው። ችግር የለም ኖ አንተ ተነስ። ኖ እኔን አትሰም፣ እንደዛ አታድርግ። እሺ ኖ እሺ እኔ አባት ችግር የለውም። እንኳን አንተ ደስ አለክ እንጂ ችግር የለውም። እሺ እኔ አባት